ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ሁኑ። ጠቅላይ ሚኒስትር አብይ በትግራይ ጦርነት የኤርትራ ወታደሮች የተለያዩ ጥፋቶችን አጥፍተዋል ሲሉ ወነጀሉ። ጠቅላይ ሚኒስትር አብይ አህመድ በሰሜን ኢትዮጵያ ጦርነት ወቅት ትግራይ ውስጥ በኤርትራ ወታደሮች የተለያዩ ጥፋቶች መፈጸማቸውንና በአገሪቱ መካከል አሁን ለተባባሰው ችግር መነሻ መሆኑን ተናገሩ። ጠቅላይ ሚኒስትሩ ጥር 26 2018 ዓ.ም ከህዝብ ተወካይ ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት በሰሜን ኢትዮጵያ ጦርነት ወቅት በኤርትራ ወታደሮች ተፈጸሙ ስላሏቸው ውድመቶች ተናግረዋል። ጠቅላይ ሚኒስትር አብይ በኤርትራና በኢትዮጵያ መካከል አለመግባባት የጀመረው ኢትዮጵያ ቀይ ባህር ጉዳይን ስታነሳ ነው የሚሉ ወገኖች መኖራቸውን በማንሳት ይህ ስህተት መሆኑን ተናግረዋል። በሁለቱ ሀገራት መካከል አለመግባባት የተጀመረው በትግራይ ጦርነት ወቅት መሆኑን የተናገሩት ጠቅላይ ሚኒስትሩም የተለያዩ ጥፋቶች በኤርትራ ወታደሮች መፈጸማቸውን ተናግረዋል። ኤርትራ ከተፈጠረች ጊዜ ጀምሮ በኤርትራና በኢትዮጵያ መንግስት መካከል ችግር ነበረ። እኛ ከመጣም በኋላ አያስፈልገንም ይቅርብን ብለን ለምነናል ሲሉ ለምክር ቤቱ አባላት ተናግረዋል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም ያሉት ጠቅላይ ሚኒስትሩም በትግራይ ውጊያ ሲጀመር በመጀመሪያ ዙር ውጊያ ሽሬን ካስለቀቅም በኋላ የኤርትራ ጦር ከኋላ እያንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ አልተናገርንም እንጂ ነው ያሉት። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፈጋፍጓል። አድዋን ይዘን ስናልፍ አድዋ ሂዶ ፋብሪካዎችን ሲፈታም ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቅለውን ነቅሎ የማይነቅለውን ሲያፈርስ ጸብ ጫፍ ደርሷል። ግን ያኔ የኢትዮጵያ መንግስት በዚያም ለመዋጋት አቅም አልነበረውም። ጠቅላይ ሚኒስትሩ ይህንን ጉዳይ በተመለከተም ከኤርትራ ከፍተኛ ባለስልጣናት ጋር እንዲነጋገሩ የቀድሞውን የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውን እንዲሁም ምክትል ጠቅላይ ሚኒስትር የነበሩትን አቶ ደመቀ መኮንንን ወደ ኤርትራ መላካቸውን ተናግረዋል። ጠቅላይ ሚኒስትር አብይ የኢትዮጵያ ጦር ወደ መቀሌ ሲጠጋ ኤርትራ ጦር ልክ በሌሎች ከተሞች እንዳደረገው ሁሉም በመቀለም ተመሳሳይ ጥፋቶችን ሲፈጽም ይችላል በሚል ስጋት ከውቅሮ እንዳያልፉ መነጋገራቸውንና የሚያልፉ ከሆነ ግን ወደ እናንተ ነው የምንዞረው በማለት በአካባቢው የሚጠብቅ ኃይል ቀምጠን ነው መቀሌ የገባ ነው ብለዋል። ይህ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸብ ጫፍ የደረሰው ሲሉ ተናግረዋል። አክለውም ኢትዮጵያን መጉዳት የሚፈልጉ አካላት መኖራቸውን ተናግረው ገንዘብ ፋይናንስ ያደርጋሉ፣ እመኑኝ ግን ኢትዮጵያ ግን አይችሏትም፣ ገንዘባቸውን እያፈሳሉ፣ ይከስራሉ፣ እኛ ጉዟችንን እንቀጥላለን ብለዋል። ዘገባውን ያገኘነው ከቢቢሲ